ሰላም ሰላም ወደ ቲጂ ዩቲዩብ ቻናል ተከታታዮች በሙሉ እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁም አማን ናችሁ ወይ? በያላችሁበት እግዚአብሔር ፍጹም ሰላም ከእናንተ ጋር ይሁን ከእኛም ጋር ይሁን ብያለሁኝ። እንግዲህ ዛሬ ይዤላችሁ የመጣሁትኝ እንግዲህ ዛሬ እንዳጋጣሚ ሱፐር ማርኬት ሂጄ ነበረ። እንግዲህ እንደኚህን የሚመስል የኮስሞቲክስ እቃ አለ፣ ብዙ ነገሮች አሉ። እነሱ ጋር ለመጎብኘት ሂጄ ነበረ፣ ያኔ ለመገዛዛት ማለት ነው ሂጄ ነበረ። እና የሚገርማችሁ ሱቅ ላይ እዚህ ያለው የምንገዛበት ቦታ እና ይሄ የሄድኩበት ሱፐር ማርኬት ያለው የዋጋ ልዩነት በጣም ይገርማችኋል ማለት ነው። ስለዚህ ብዙ ጊዜ እኛ ከድኳን ምናምን እንጠልባለን፣ ግን ከዚህ ይልቅ እንደዚህ አንድ አፍታ ወጣ ብለን ሄደን ጀማእዬ ጋር ሄደን የምንፈልገው ነገር ሄደን በራሳችን ብንገዛ ይሻላል ባይ ነው። አንድም ወክ ስናረግ ለራሳችንን ማለት ነው፣ ብዙ ጊዜ ከቤት ስለማንወጣ ማለት ነው። ሁለትም ደግሞ ሂሳባችን በአግባቡ እንይዛለን። ያኔ ዋጋ መቀነስ የዋጋ መሻሻልን ስላለ ማለት ነው። ለምን አሁን ሱቆች ይሄ አካባቢ ላይ ያሉት ሱቆቹ ከዚህ ከሱፐር ማርኬት ይልቅ የነሱ ውድ ነው። እቃው አንድ አይነት ሆኖ ግን ገንዘቡ ውድ ነው፣ የምንገዛበት ሂሳቡ በጣም ውድ ነው የሚሆነው ማለት ነው። ግን እንደዚህ ሱፐር ማርኬት ስንሄድ በጣም ልዩነት አለ። አሁን ሳሙና በሳሙና ደረጃ፣ በሻምፖ ደረጃ ብትሄዱ፣ በቅባት ደረጃ፣ በክራሚያ ክሬም ደረጃ ብትሄዱ በጣም ልዩነት አለ ማለት ነው። እና የኔ ውድ የማዳም ቅመሞቼ እንዳትሸወዱ። ብዙ ጊዜ ከሱቅ እንጠልባለን፣ ግን መሆን የለበትም። እዚህ ጋር ደግሞ ምሪንዳ ምናምን እዛው ወክ እያረኩ በጣም ሞቆኝ ስለነበረ ምሪንዳ ልገዛ መጣሁ ወደዚህ ማለት ነው። እዚህ ጋር እንደምታዩት በቃ የተለያየ ነገር አለ፣ ብዙ ነገር አለ እዚሁ ጋር። ሁሉም ነገር አሪፍ ነው። ብቻ ሱፐር ማርኬት ውስጥ ሁሉም ነገር አሪፍ ነው። እንግዲህ ቪዲዮዬ ደግሞ ከወደዳችሁት ከተመቻችሁ ላይክ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ አሳድጉኝ ማለት ነው። ውድ ቤተሰቦቼ፣ ቤተሰብ የሆናችሁት ላይክ ሼር እያደረጋችሁ ኮሜንት ላይ አስተያየት እየጻፋችሁ አበረታቱኝ። የዛሬ ቆይታ ይሄ ይመስል ነበረ። መልካም የጉብኝት ጊዜ ይሁንላችሁ ውዶችዬ። አማረች እንትንሽን ይታይ ግማሽ ጎንሽ ያኔ ሻርፕሽ ይታይ ነበር። የምር ሁሌ እንደዚህ ወክ እናደርጋለን እንዴ? ሁሌ ጊዜ ቤት ከምንቀመጥ ይሻለናል። እንደዚህ ወክ ይሻለናል። እና ቤተሰብ በጣም አሪፍ ጊዜ ነበረ። እንግዲህ እንደምትወዱት ተስፋ አደርጋለሁ። እናንተም እንግዲህ አንዳንዴ ወጣ እያላችሁ አየር ተቀበሉ፣ ቤት ውስጥ መዳን ቤት ያላችሁ ማለት ነው። እንግዲህ ዛሬ እኔ እንዳጋጣሚ ሆኖ ወጣሁኝ፣ ከዛ አየር ተቀብዬ መጣሁ። ሰባት 10 ይገርማል። የዘንድሮ ሰው ነገር ተአምር ነው ዘመዴ። አንድ 2 3
ሁለት አንድ ሁለት ፋቃቴኛው ወደ ክፍትን ፋቃቴኛው አንድ ሁለት ወይ አምላኬ ሰው እኮ ይሳንኮዋል ቪዲዮ ምር ኮሜንት ይከሙቹ አሀ ያመች ኮይት ነው ይሳን ሰው እዝኔክ ካረ ግረ ገፋይ አንዳች ወደ ገቡ ከፈቱኑ ውድ ቤተሰብ እንግዲህ ፈታ በሉ። እኔ ዛሬ እንግዲህ በዚህ ሁኔታ ነው ያመሸሁት። በነገራችን ላይ ያመሸሁት አላልኩም፣ የግማሽ ሰዓት ራሱ ቆይታ አልቆየንም። በነገራችን ላይ እኔና ጓደኞቼ አብረን ነበር የሄድነው፣ ግን ዝም ብዬ ብዙ የቆየ ይመስል ይሄ ይመስላል ቆይታ ላለው አይገርምም? ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ! የተወደደ እኛ ላይ እስኪ ሶስት ላድርግ። ሁለት አንድ ሁለት ሶስት። ያኛው የዳንቴል ክርና ይሄ በጣም ልዩነት አላቸው። እሱማ ያኛው እጅ ግሬ ሁሉ